አቀፍ የደህንነት ተንታኞች ሲፈሩት የነበረው ያ ቀን ደርሷል። እንደ አውሮፓውያን አቆጣጠር ዛሬ አፕሪል 2026 የኢራን ሻሂድ ድሮኖች በቴል አቪቭ ሰማይ ሲያጥለቀልቁ፣ የአሜሪካ የጦር መርከቦች በቀይ ባህር ሲንቀጠቀጡ ዓለማችን በአንድ ጀንበር ተቀይራለች። ይህ ተራ ግጭት አይደለም። ይህ የታላላቅ አገራት የህልውና ፍልሚያ ነው። ኢራን ለ40 ዓመታት ያዘጋጀችውን የጥላ ጦርነት ወይም ፕሮክሲ ዋር ወደ ቀጥተኛ የኒውክሌር አፋፍ ጦርነት ቀይረዋለች። ዛሬ በሚሊተሪ ባላንስ ልዩ ዝግጅታችን የሺአውን ዘንዶ እንዴት ዓለምን በነዳጅና በሚሳኤል እያሽመደመደው ይገኛል? ከጀርባ ያሉት እነማን ናቸው? አሜሪካስ ለምን ለጥቃት አመነታች? የሚሉትን በዚህ ቪዲዮ ውስጥ የዓለምን የኃይል ሚዛን የሚቀይር ምስጢር እንፈታለን። ወታደራዊ መረጃዎች የጦርነት ወሬዎች ብቻ አይደሉም፣ የመጪውን ዓለም ካርታዎች እንጂ። እውነታን ከፕሮፓጋንዳ ነጥሎ የኃያሉን ጡንቻ ሚዛን የሚለካው ብቸኛው ቻናላችን ሚሊተሪ ባላንስ። አሁኑኑ ሰብስክራይብ በማድረግ ቤተሰባዊነታችሁን አባል ይሁኑ። ዕውቀት ኃይል ነው። ኢራን የአየር ኃይል የላትም፣ ነገር ግን ያልተመጣጠነ ውጊያ ወይም አሲሜትሪክ ዋርፌር ንግሥት ናት። ሃይፐርሶኒክ ሚሳኤል በ2026 ይፋ ያደረገችው ፋታን 2 ሚሳኤል ማንኛውንም የአየር መከላከያ ሰብሮ የመግባት አቅም አለው። የድሮን ማዕበሏም በዩክሬን ጦርነት የተፈተኑ እነዛ ድሮኖቿ አሁን በእስራኤል ላይ ስጋት ሆነዋል። በአነስተኛ ዋጋ ተመርተው በሚሊዮን ዶላር የሚቆጠሩ የአሜሪካ ሚሳኤሎችን ያስጨርሳሉ። የኒውክሌር ስጋትም ቢሆን ኢራን ዩራኒየምን ወደ 90% በማበልጸግ ደረጃ ላይ ደርሳለች። ይህ ማለት የኒውክሌር ቦምብ ለመስራት የቀናት ጉዳይ ብቻ ነው የቀራት። እነዛ ሀያላን ሀገራት ጎራ ከፍለውና አብረው የእሳት ዶፍ ቢያወርዱባትን ኢራን ብቻዋን አትዋጋም። ኢራን ገዳይ እጆች አሏት። ሂዝቦላ በሊባኖስ ከ150 ሺህ በላይ ሚሳኤሎችን ያሉትና እስራኤልን በሰሜን እያስጨነቀ ያለ ኃይል ነው። በየመን በኩል ደግሞ ሁቲዎች በቀይ ባህር የዓለምን ንግድ ያዛባሉ። የባቢል ወደብ ሰርጥን የዘጉ የኢራን ቀኝ እጆች ናቸው። ይህ በዚህ ብቻ አላበቃም። የኢራቅና ሶሪያ ሚኒሻዎች ቢሆኑ የአሜሪካን ጦር ሰፈሮች በየቀኑ በድሮን በመደብደብና የአሜሪካን ጉልበት በመፈታተን ላይ ይገኛል። ይህ ሁሉ ግን የኢራንን ጡንቻ ጉልቶ አላወጣላትም። ዓለምን የሚያንበረክከው መሳሪያ ሚሳኤል ሳይሆን የነዳጅ አቅርቦት ነው። ኢራን ይህንን የሆርሙዝ ሰንጥ ከዘጋች የዓለምን የነዳጅ አቅርቦት በ20% ይጠቅማል። ዋጋው አሁን ላይ በበርሜል እስከ $120 ድረስ አሻቅቦ ይገኛል። በቀይ ባህር ያለው አለመረጋጋት የትራንስፖርት ዋጋ በ400% ጨምሮ ኢኮኖሚውን ሽባ አድርጎታል። ይህም በአውሮፓና በአፍሪካ ከፍተኛ የኑሮ ውድነትና የማህበራዊ ቀውስን ፈጥሯል። የሀያላኑ የአዲሱ አሰላለፍ የኢራንን ሀገራት አጋርነት ጡንቻ እጥፍ አድርጎታል። ሩሲያ ለኢራን የላቁ የኤሌክትሮኒክስ ጦር መሳሪያዎችንና የሱ-35 ጄቶችን ስትሰጥ፣ ኢራን በምላሹ ድሮኖቿን ትልካለች። ቻይና ደግሞ የኢራንን ነዳጅ በመግዛት የኢኮኖሚ ማዕቀብ እንዳያንሰራባት እያደረገች ነው። በአንጻሩ ኔቶና እስራኤል ይህንን ጥምረት ለመስበር በከፍተኛ ወታደራዊ ዝግጅት ላይ ናቸው። የኢራን ቀጣይ እርምጃስ ምንድን ነው? ጦርነቱስ በቀጥታ ወደ ቴህራን ካመራ ውጤቱ ለመላው ዓለም የሚያጠቅልቅ የኒውክሌር ፍርማ ሊሆን ይችላል። ዓለማችን በአዲሱ የታሪክ ምዕራፍ ላይ ናት። እናንተስ ምን ይመስላችኋል? ኢራንና አጋሮቿ የምዕራባውያን የበላይነት ሊያበቃ ይችላል ወይንስ ይህ የኢራን መጨረሻና መጀመሪያ ነው? አስተያየታችሁን በኮሜንት ላይ አስፍሩ። ስለ ወታደራዊ ኃይል ሚዛን ተጨማሪ ትንታኔ ለማግኘት ሚሊተሪ ባላንስን ተከታተሉ። ሰላም ቆዩን።